ሰዎች በተለያየ አጋጣሚ ሊጠቀሙብን ይፈልጋሉ። በተለይ ደካማ ጎናችንን ሲያውቁ በደካማ ጎናችን በኩል የሚፈልጉትን ለማድረግና ለመፈጸም ይሞክራሉ። እናም ደካማ ጎናችንን አውቀን ለማሻሻልና ለመለወጥ መስራት ከብዙ ጉዳት ይጠብቀናል። በዚህ ቪዲዮ 12 ሰዎች የሚጠቀሙባቸው ደካማ ጎኖቻችንን እናያለን። እስከ መጨረሻው አብረን ነው። የመጀመሪያው ሰውን ሁሉ ማመን። ሰዎችን ሁሉ ራሳችንን በመናይበት መንገድ እናይና በመኑ ልባችን ስናምናቸው ማመናችንን እንዳጋጣሚ ተጠቅመው የሚፈልጉትን ነገር ያደርጋሉ። ሰዎችን የምናምንበት ደረጃ ልክ ከሌለው በብዙ እንጎዳለን። ሰውን ሁሉ ያለምንም ማጣራትና ቅድመ ጥንቃቄ ማመን ብዙ ሰዎችን አላስፈላጊ ዋጋ አስከፍሏቸዋል። ገንዘብ፣ ንብረት፣ ግንኙነት፣ ጤንነት ወዘተ። ብዙዎች ሰውን እንዲሁ ከማመናቸው የተነሳ በስሜትና በቁሳቁስ ኪሳራ ገጥሟቸዋል። ሁለተኛው የግል ጉዳያችንን ማውራት። አንዳንድ ሰዎች አምነን የነገርናቸውን የግል ሚስጥራችንን ጊዜ ጠብቀው ማስፈራሪያና የፈለጉትን ጉዳይ ማስፈጸም አድርገው ይጠቀማሉ። የግል ጉዳያችንን ለማን መናገር እንዳለብን ልንጠነቀቅ ያስፈልጋል። አሊያ ደካማ ጎናችን ሆኖ ሰዎች የሚጠቀሙበት ክፍተት ይሆናል። ብልህ ሰዎች ለማን ምን መቼ መናገር እንዳለባቸው ያውቃሉ። ሶስተኛው ለሁሉም እሺ ማለት። ሰዎች እንዳይከፉ፣ እንዳይቀየሙ፣ እንዳይሰማቸው በሚል ምክንያት እሺ የምንል ከሆነ እሽታችንን ለጥቅማቸው ያደርጉታል። ለሰዎች እሺና እምቢ የምንልበትን ድንበር ካላበጀን በእነሱ ዕቅድ ውስጥ አስገብተው የራሳቸውን ሐሳብ ማስፈጸም ያደርጉናል። አንዳንድ ነገሮችን እንደማይሆን እንደማትችል መናገር ድንበር እንዳለህ ሰዎች እንዲያውቁ ያደርጋል እንጂ እምቢተኛ አያስብልህም። አራተኛ ለሁሉ ደግ ለመሆን መጣር። ሰዎች እንዲጠቀሙብን ከሚያደርጉ ባህሪዎች አንዱ ይሄ ነው። ለማን ምን ማድረግ እንዳለብን ካላወቅንና ለሁሉም ሰው ደግ ለመሆን ምንጥር ከሆነ ብዙዎች ጉዳያቸው ማስፈጸም ያደርጉናል። ደግነታችን ለማይገባቸው ሰዎች ይሆንና ያደረግነውን መልሰን እንድንቆጭ እንሆናለን። አምስተኛ ጤናማ ያልሆነ ጉጉት። ጤናማ ያልሆነ ጉጉትና ነገሮች አሁን ካልሆኑ የሚል አቋራጭ የሚፈልግ አመለካከት የራሳቸውን ነገር ለማድረግ ከሚፈልጉ ሰዎች እጅ ይጥለናል። ነገሮችን ተረጋግቶ ለማጥናት ለማማከርና ጊዜ ካልወሰድን እንዲሁ አገኘን ብለን የምናደርገው ነገር ዋጋ ያስከፍለናል። ራስ ወዳድ የሆኑ ሰዎች አጋጣሚውን ለራሳቸው ጥቅም ያውሉታል። ስድስተኛ የገንዘብ እጥረት። ሰዎች የገንዘብ እጥረት ሲገጥማቸው ክፍተታቸውን ለመሸፈን የሚመጣ ማንኛውም ሰው የራሱን ዓላማ ይፈጽማል። ምንም እንኳን ያለንበት ሁኔታ የማይመች ቢሆንም እንኳን ተረጋግተን ችግራችንን የምንፈታበትን መንገድ ካላሰብን በስሜት ከተመራን ጊዜያዊ መፍትሄ ነገር ግን ዘላቂ ችግርን ለራሳችን እናተርፋለን። ሰባተኛ የሰዎችን አድናቆት መፈለግ፣ ተወዳጅነትን መፈለግ። በምናደርገው ነገር ሁሉ የሰዎችን አድናቆት የምንፈልግ ከሆነና በሰዎች መወደድ በሕይወታችን ትልቅ ቦታ እንዲይዝ ከፈቀድን ሰዎች ስሜታችንን ተጠቅመው እንደፈልጉ የሚያደርጉ እንሆናለን። አድናቆትን መፈለግ ጤናማ ነገር ቢሆንም ሲበዛ ግን በስሜታችን በኩል ለሚጫወቱብን ሰዎች አሳልፈን እንሰጣለን። ስምንተኛ ግልጽ አቋም ማጣት። ግልጽ አቋም ስናጣ ሰዎች የራሳቸውን ዕቅድ በእኛ ላይ ጭኑብናል። አጋጣሚውን መጠቀም የሚፈልጉና ድንበር የሌላቸው ሰዎች ግልጽ ድንበር ከሌለን የኛንም ድንበር አልፈው የሚፈልጉትን ያደርጋሉ። ዘጠነኛ በራስ መተማመን ማጣት። በራስ መተማመን ማጣት ሌላኛው ሰዎች ለጥቅማቸው የሚያውሉት ደካማ ጎናችን ነው። ምን ይሉኝ ይሆን፣ ምን ባል ይሆን፣ እንደዚህ ባላደርግ እንደዚህ ቢፈጠርስ እያልን በራስ መተማመናችን የሚናወጥ ከሆነ በቀላሉ የሌሎች ሰዎች ወጥመድ ውስጥ እንገባለን። አስረኛ ቶሎ ስሜታዊ መሆን። ስሜታዊ የሚሆኑ ሰዎች ስሜታቸውን የሚገዙ ሰዎች መጠቀሚያ ይሆናሉ። በህይወት ምክንያታዊ እንጂ ስሜታዊ ልንሆን አይገባም። ስሜታዊ የሆኑ ሰዎች ምክንያታዊ በሚመስሉ ሰዎች መጠቀሚያ ይሆናሉ። የስሜት ብስለትና ብልሃት የሰዎች መጠቀሚያ ከመሆን ይጠብቀናል። 11ኛ ስህተቶቻችን። ሰዎች ስህተቶቻችንን ሲያውቁ እድል ያገኙ ሲመስላቸው አስፈራርተውን ጥቅማቸውን ማስፈጸም ያደርጋሉ። የግል ጉዳያችንን ለማን እንደምናገር ልንጠነቀቅ ያስፈልጋል። ስህተቶቻችንን እንድናርም ለሚረዱን ሰዎች እንጂ መጠቀሚያ ለሚያደርጉ ሰዎች ልናወራ አይገባም። 12ኛ የትላንት ህይወት። ያለፈ ህይወታችንን ለማን እንደምናጋራ ካልተጠነቀቅን ጥሩ ያልሆኑ ሰዎች ጥቅማቸውን ማስፈጸሚያ መሳሪያ ያደርጉታል። ስለ ትላንት ህይወትህ ከማን ጋር ነው የምታወራው?
እነዚህን ደካማ ጎናችንን ለማስወገድ ስንሰራ ሰዎች መጠቀሚያ የሚያደርጉባቸውን ነገሮች ከህይወታችን እያስቀረን የጥቅም ፈላጊ ሰዎች መጠቀሚያ ከመሆን እንተርፋለን። ካሁን ጀምረህ ደካማ ጎን ላይ መስራት ጀምር። ፕሊዝ ሰብስክራይብ፣ ላይክ፣ ኮሜንት ያድርጉ። Thank you.